ሄዶ ቀብሮ ከቀብር መልስ ሰው ለቅሶ ድንኳን ውስጥ ቁጭ ብሎ ንፍሮ ሲበላ ጉራጌ ሄዶ ሚስቱን ቀብሮ ማለት ነው ሞታ ሚስቱን ቀብሮ መጥቶ ከቀብር ሄዶ ሱቁን ይከፍታል። በዓል አያውቅም፣ ሀዘን አያውቅም፣ ሰርግ አያውቅም፣ ወሬ አያውቅም፣ ገለመሌ አያውቅም። ምንም አይነት ግርግር ላይ ቢሆን ጉራጌ ሱቁን ይከፍታል። ዝናብ ሆነ ፀሐይ ሆነ ሰርግ ሆነ ምን ሆነ ቀብር ጉራጌ ሚስቱ የጉራጌ ማህበረሰብ ለማዋረድና ያን ያህል የእንትን ሰው ነው ብሎ ለማጣጣል አይደለም። እሷ እኮ ጉራጌ ናት። ሮማን አንቺ ጉራጌ ከተናገርሽ ምናምን እንደውም ጉራጌዎች የሚያፍሩት ባንቺ ነው። እንዳንቺ አይነት ጉራጌ ለመጀመሪያ ጊዜ ያየነው እኮ ሚዲያ ላይ አሁን ቲክቶክ የሚባል ሰው መንደር ላይ እኮ ነው ገብርኤልና ቲክቶክ መንደር ላይ ጉራጌ የሚለው ማህበረሰብ የተዋረደው ባንቺ ነው። አይዋረድም ሲጀመር አትወኪያቸውም። እና አንቺ ጠበቃ ሆነሽ ለጉራጌ ህዝብ ማለት ነው የጉራጌ ህዝብ ሀዘን ላይ ሆኖ ሀዘን ደርሶበት እንደዚህ ሆኖ አያረገውም። የጉራጌ ህዝብ ቁጭ ብሎ አፉን ሲከፍት ነው የሚታወቀው። የጉራጌ ህዝብ የሰው ልጅ ሲሰድብ ነው የሚታወቀው። የጉራጌ ህዝብ ሰው ሲያንቋሽሽ ነው የሚታወቀው። የጉራጌ ህዝብ በሶሻል ሚዲያ መጥቶ ብሄር ሲሳደብ ነው የሚታወቀው። አይታወቅም። ባንቺ እኮ ነው እያየን ያለው። ጉራጌ ነኝ ያለሽ አይደለ? የጉራጌ ቅሌታም ደግሞ አንቺ ነሽ። ባለጌ ሴት አንቺ ነሽ። ክብሩን ማለት አንድ ሰው ብሄሩን ብሎ ለብሄሩ ጠበቃ ሆኖ ከመቆሙ በፊት ማንነቱን ማስከበር የሚችለው ከራሱ ሲጀምር ነው። አንቺ ማንነትሽን ሳታስከብሪ ሰው ወተሽ ለጉራጌ ህዝብ ድምጽ እንደሆነ ሰው ሀቢባ እኮ ከጉራጌ ህዝብ የመጣሽ መልካም ሴት። በነገራችን ላይ ሀቢባ ኦፍ ኮርስ ጊዜዋን አቃጥባ ቤት ውስጥ ከእናንተ ጋር ኳለች። እቺ ልጅ እንትና እርዳታ ድርጅት አይደለችም። ማንም ሰው ማናችንም ሁላችንም በእነው ሶሻል ሚዲያ ላይ ስንመጣ ቪዲዮ ስንሰራ ሁላችንም ተውት ሌላው ከማስተር አብነት ጀምሮ ተውት። ማስተር አብነት በሰው በመርዳት ሰው በማገዝ ነው የሚታወቀው አይደል? ሁሉም ሰው ወደ እርዳታ ዓለም ሲገባ ወይም ደግሞ እርዳታ ሲያደርግ ለራሱ ሳይጠቀም አይደለም። የራሱን ህይወት የሚያስተካክል ነገር ሳያረግበት አይደለም። እኔ ለእናንተ እያገለገልኩ በነፃ አገለግላለሁ እንዴ? ቁጭ ብዬ አልገባኝም። ከማገኘው ላይ ለራሴን ቤተሰቦችን የሚያስተዳድር ልጅ ትክክል ናት። ሲጀመር የንግግር ስህተት እንጂ ሀቢባ ሁን ብላ አይደለም። ምክንያቱም ሀቢባ እኮ የጉራጌ ማህበረሰብ ተወላጅ ናት። የሌላ ብሔረሰብ ስም ያላጠፋች ሴትዮዋ ራሷ ተወልዳ ያደገችበትን ማህበረሰብ ልታጠፋ አትችልም። ልክ ናት። እኛ ያረዳድ የጆሮ አንድ ሰው ሊጠነቀቅ የሚችለው የሚናገረውን እንጂ ከተናገረ በኋላ ሌሎች ሰዎች ሰምተው የሚተረጉሙትን ትርጓሜ አይደለም። ገብቷቸዋል። እሷ ልትጠነቀቅ የምትችለው ንግግሯን ነው። እኛ ደግሞ ከሰማን በኋላ የምንሰጠው ትርጉም የኛ ኃላፊነት ነው። የንግግሯ ኮንሰፕቱ ምንድነው? ሐሳቧ ጉራጌ ስራ ሰው ነው። ሺዝ ራይት አሚን ዘዌይ እሷ የተናገረችበት መንገድ ምናልባት ሌላ ዲፊኒሽን ሊያሰጠው ይችላል። ጉራጌ ሚስቱን ቀብሮ መጥቶ ሱቁን ይከፍታል፣ ጉራጌ ባህል አያውቅም፣ ጉራጌ ብላ ያ ዘዌይ ሺ ስፒክ የተናገረችበት መንገድ ሌላ ዲፊኒሽን ያሰጠዋል እንጂ የንግግሯን ኮንሰፕቱን ዋናውን ጭብጡን ካወጣ ነው ግን ጉራጌ ስራ ሰው ነው። ዛት ይዘት ሺዝ ራይት ፕላስ ደግሞ ጉራጌ ስራ ሰው መሆኑን ማንም እንዲመሰክርለት አይፈልግም ማንም። ምክንያቱም ጉራጌ በራሱ ጊዜ የራሱን ባውንደሪ የገነባ የራሱ እሴት ያለው ኢትዮጵያ ውስጥ ባሉት ብሔር ብሔረሰቦች 80 ምናምን ውስጡንም ብትጠይቅ እያንዳንዱን ሰው ብትጠይቅ ጉራጌ ምንድነው መገለጫው ብትለው መጀመሪያ ላይ አእምሯቸው ላይ የሚመጣላቸው ብልጭታ ሃርድ ወርከርነታቸው ነው። የስራ ሰው ነው መሆናቸውን ነው። ይሰማቸው አላውቅም። ደጅ ሆኜ ነው የምቀርጸው ቪዲዮ እና በጣም ፀሐይ አለ፣ ሙቀት አለ። ተሰትሬ ለብሼ ነበር የመጣሁት ግን በጣም ስለሞቀኝ አውልቄዋለሁ። አም ሶሪ ጋይስ ብሮዘር ካረጋችሁ አለባበሴ። ኤኒዌይ ግን ኮንሰፕቱን ከተረዳ ነው የሀቢባን ንግግር የጥላቻ ንግግር አለም። ኦፍ ኮርስ ከእናት አባቷ የእናት አባቷ የተወለደችበት ዘር ነው። እንደ ዘር ካነሳ ነው። ፕላስ ደግሞ ሴትዮዋ እንደዚህ የሆነ ነገር ብሄር ነጥላ የጥላቻ ንግግር የምትናገርም ስብዕና ያላት አይመስለኝም። እኔ ብዙም ባልከታተላትም ግን የንግግሯ ጭብጡ ስትረዱት እንደዛ ነው። ጉራጌ ማንም ሀቢባ ማበሉ ምንም አይነት ኢንከሬጅ መደረግ ወይም ደግሞ እንዲህ የሚገፋው የሚፈልግ ማህበረሰብ አይደለም። የራሱ እሴት አለው፣
የራሱ ባህል አለው። ማንኛውንም ሰው ጉራጌ ምንድነው በምን ይታወቃል ብላችሁ ብትጠይቁ ኢትዮጵያ ውስጥ በሃርድ ወርከር በስራ ነው። የሆነ ቦታ ላይ ሄዶ አካባቢ በማልባት በመስራት መርካቶ ብትሄዱ የት ብትሄዱ በቃ እነሱ ናቸው እያንዳንዱን ቢዝነስ ስራን የሚያደርጉት። የሀቢባ ንግግር ላይ ስህተት ያየሁት እንደዚህ የሆነ ድፍን ያለ ነገር መሆኑ ነው። ዲፊኔሽኑ ግን እሷ የተናገረችው ነገር ግን ምንድነው? ያ እኔ በፋሚሊ ደረጃም የራሴን ልምድ ስነግራችሁ ጉራጌ ተቀጣሪ አይደለም ማህበረሰቡ። አብዛኛው they have their own business የራሳቸውን ቢዝነስ ራን የሚያረጉ ሰዎች ናቸው። ሱቅ አላቸው፣ ቡቲክ፣ ሬስቶራንት፣ በጣም በቃ የተለያየ የቢዝነስ ኢንዱስትሪ ውስጥ የተሰማራ ማህበረሰብ ስለሆነ የራሳቸውን ስራ ነው የሚሰሩት። ይሄ ማለት አንድ ሰው የራሱን ስራ የሚሰራ ሰውና ተቀጣሪን ኮምፔር ስታደርጉት ፎር ኤግዛምፕል እኔ አሁን ተቀጣሪ ብሆን የሰንበዲ ተቀጣሪ የሆነ ካምፓኒ ለሰው የምሰራ ሰው ቢሆን ሲያመኝ ረፍት ፐርሚሽን ተወስዳለሁ። ሀዘን ሲገጥመኝ መዓት ነገር እንትን እያልኩ ረፍት ብሬክ መውሰድ እችላለሁ። እነሱም ለኔ ረፍት የመስጠት ግዴታ አለባቸው። የራሴን ስራ የራሴን ቡቲክ የራሴን ሬስቶራንት የምሰራ ሰው ደግሞ ብሆን ሰው ቢሞትብኝ ብታመም እንደምንም ብዬ ቢዝነስ ላይ አቴንድ ለማድረግ ሞክራለሁ። ለምን ብላችሁ ስትጠይቁኝ አንደኛ የራሳችሁን ስራ ስትሰሩ ግብር፣ የቤት ኪራይ፣ ደንቦች ይመጡባቸዋል። በቃ መዓት ይሄ ነው የማይባል የሰራተኛ ደሞዝ መዓት ሄዲክ ነው ያለው የራሳችሁ ስራ ስትሰሩ ማለት ነው። ሰው የአንድ ቀን አይደለም ሳምንት በሙሉ 1-3 ቀን 2 ቀን ሚስ እንኳን ብታረጉ ቢዝነሳችሁ ላይ በጣም ብዙ ነገር ነው ጋፕ የሚፈጠረው። ስለዚህ ጉራጌ ምንድነው የሚያደርገው? ነጋዴ ከሆኑ ሀዘን ሲገጥማቸው ብቻቸውን ስለማይሰሩ ስራው ላይ ያሉ ሰዎችን ስራውን ራን እንዲያደርጉት ያደርጋሉ። ለምሳሌ ተቀጣሪ ወንድም እህትም ካለ እዛ ቢዝነስ ውስጥ ራሱ ዋናው ሀዘንተኛው ሀዘኑ ለ1 ሳምንትም ለ3 ቀን ቁጭ ብሎ ቢዝነሱን ግን ራን እንዲያደርጉት ያደርጋሉ። ያ ሱቅ ይከፈታል፣ ሬስቶራንትም ሆነ ይከፈታል፣ ምንም ቢሆን ይከፈታል። ምክንያቱም ግብር አለ፣ የቤት ኪራይ አለ፣ የሰራተኛ ደሞዝ አለ፣ ደንብ ይመጣባቸዋል። መዓት ነገር ነው ያለው። ያገኛሉ፣ በቀኝ ይገባል፣ በግራ ይወጣል ወጪ። ስለዚህ ያንን ነገር ማኔጅ ለማድረግ መስራት አለባቸው። የስራ ሰዎች ናቸው እንጂ አመት ባለ አያውቁም። በአመት ባለ አያውቁም። ወንድ አባቱን ማነው ሚስቱን ቀብሮ መጥቶ ሱቁን ይከፍታል ምናምን። ይሄ የንግግር ስህተት ነው፣ የንግግር ስህተት ነው ሊትራሊ እንጂ እኔ እሷን አታክ ካልሆነ በቀር ወይም ደግሞ የራሳችሁን አቴንሽን ለማግኘት ካልሆነ በቀር ዛት ማንቺ የጥላቻ ንግግር ተናግራለች ብዬ አላስብም። እንደኔ this is my opinion guys I don't know። እና ሊቾ ትክክል ናት ያለችው። ይሄን ያህል እሷ ላይ የሚያስነሳ ነገር የለም። የራሳችሁን ሚዲያ ኢንጌጅመንታችሁን ለማስፋት ካልሆነ በቀር ማለት ነው። ያ እንደነገርኳችሁ ነው፣ ኢንጌጅመንታቸውን ለማስፋት ነው። እዚህ ጋር ማለት ነው በድምጽ ነበር ያወራሁት። ከዛ ቪዲዮን ኤዲት ሳደርገው ድምጽ አይሰማም፣ ቮይስ ኦቨር አደረኩበት። ኤኒዌይ ግን ውሎ ይሄንን ይመስል ነበረ። የሰሞኑ ኢሹ ስለሆነ ነው ዝም ብዬ ጠቀስ አድርጌ ያለፍኩት። ግን በጣም ይሞቅ ነበረ። አኡዝ ቢላሂ ኤክስፔክት አላረኩም እንደዚህ ይሞቃል ብዬ። ተሰትሬ ቲሸርት ለብሼ ነበረ የሄድኩት። ግን ምንም ማድረግ አይቻልም። ቲሸርቱን አውልቄ በቃ ኦልሞስት ፀጉሬ ተተኩሶ ነበረ። በአግባቡ ነበር የተያዘው። አሁን እንደምታዩት ለእንትኖች የተዘጋጀ ጭድ መስሏል። ራስ ላይ መቀለጥ ጤንነት ነው ሲባል ሰምቼ ነው። ደግሞ ይህን ሰምታችሁ ተሳደባላችሁ እየውላችሁ እና ወዶችዬ አመሰግናለሁ። ትናንትና ውሎዬን ይሄን ይመስል ነበረ። ቅዳሜ ዕለት ነው ይሄን ቪዲዮ የቀረጽኩት። ከዛ ማታ ኤዲት አደርገዋለሁ ብዬ ስላልተመቸኝ እንደዚህ ቁጭ ብዬ ያደርኩ ቡና ይዤ ነበረ የሄድኩትኝ። ቢሞቅም ግን አይስ ኮፊ ስለነበረ አየሩ ቀዝቃዛ ማነው ሞቃታማ ቢሆንም ግን አይስ ኮፊን እየጠጣሁኝ ምግቤን በላው። በጀርባዬ ያለው እንትን ነው ቢች ነው። በሌላ ቪዲዮ አሳያቸዋለሁ። አካባቢ በጣም ነው የሚያምረው። ሰፊ ቢች ነው ግን እንደዚህ ታጥረዋል። መዋኘት ምናምን አትችሉም። አይ ቲንክ ውሃው ንጹህ አይደለም፣ ተፈጥሯዊም አይደለም። እራሳቸው ናቸው እንትን ያሉት የሰሩት። ታውቃላችሁ ዩኤኢ ላይ ቴክኖሎጂ በጣም የተራቀቀ ነው። እና ዩቲዩቤን ሰብስክራይብ አድርጉኝ እባካችሁን፣ ወዳችኋለሁ። ዩቲዩብ ላይ በጣም ቆይቻለሁ ግን ሰብስክራይበር የለኝም።
ፕሊዝ ሰብስክራይብ አድርጉኝ፣ ኮንቴንቴን ፑሽ አድርጉልኝ። ቴንክ ዩ ቬሪ ማች ጋይስ ፎር ዞስ that helping me always and pushing my content wherever you see me. Thank you. I appreciate everything you did guys. እና ሹክራን አሌይኩም። ስንት አይነት ቋንቋ ነው የምናገረው እናንተ? ሹክራን አሌይኩም። አውት አይ አረበኛ ግን አልችልም፣ ጌታን አልችልም። ኬፍ ሀልኩም ምናምን ነው የማውቀው። ኬፍ ሀልኩም ሾ አክባርኩም አልሐምዱሊላህ ረቢል ዓለሚን። ወለም ትከብሱኒ ታቱኒ ላይክ ትሽፉ አልቪዲዮ ጠባይ ትረሽሉሊ ምንድን ነው ሼር ማድረግ ምንድን ነው በአረበኛ? ማርያምን ይግናራራ አረበኛ ሰላም ትረሽሉሊ ሽኩራን አሌይኩም አላ ይሰዓድኩም ያኔ ሄክ ወይኔ ለሀውላ ምንድን ነው የማሳያችሁ? እዚህ ጋር ቲሸርት ኮፍያ ምን ነደድኩ ተቃጠልኩ። ይኸው አለኩኝ እያልኩ ነበረ። እዚህ ጋር ግን በጣም ከተቀመጥኩበት ይኸውላችሁ በቃ ትሪክ ሊሆነ ሚድል ላይ ነው የተቀመጥኩት፣ መሀል ላይ ነው። በዚህ በምታዩት በብርሃኑ በኩል ቢች አለ፣ በግራዬ ደግሞ ትልቅ ሃይዌይ ያለ አስፓልት ማለት ነው። እና መኪኖች ሲያልፉ ሪል ነበር የሆነ ሰዓት ላይ ይሄንን I'm